እንደገለጽላችሁ የማንቸስተር ሲቲውን ቁልፍ ተጫዋች ነው የምናነሳው። በጀርመን በተለያዩ ክለቦች ተጫውቷል። በእንግሊዝ በማንቸስተር ሲቲ የክለቡ የጀርባ አጥንት ነው ማለት እንችላለን። ቤልጂየማዊው ኬቨን ደ ብሩይን አሁን ደግሞ ከጉዳት ነፃ ሆኖ አመቱን ሙሉ በማንቸስተር ሲቲን ለማገልገል 2 ጨዋታዎችን በፕሪሚየር ሊጉ በድንቅ ብቃት ጀምሯል። አሁን ከፕሪሚየር ሊጉ ይልቅ ደግሞ ለሻምፒየንስ ሊጉ ለፔፕ ጋርዲዮላ በክለቡ ሙሉ እምነት እንዲኖረው ያደርጋል የኬቨን ደ ብሩይን መኖርና ከዛ በፊት ግን ጤናው ከጉዳት ነፃ መሆን አለበት። ከጉዳት ነፃ መሆን አለበት። ጉዳት በማንኛውም ሰዓት ሊያጋጥም ይችላል። እንደዛ አይነት እድለኛ መሆን አለበት። ከጉዳት ራሱን የሚጠብቅ መሆን አለበት። ነገር ግን ከጉዳት ርቆ በጨዋታ ሪትም ውስጥ ካለ ሪትሙን ለማምጣት ጊዜ ይፈጅበታል ይላሉ። ከጉዳት ሲመለስ ኬቨን ደ ብሩይን ከመጣለት ግን ልክ ከቶተናም ጋር እንደነበረው አይነት ብቃት ሁሉ ጊዜ ሊያሳየህ ዋስትና የሚሰጥ ተጫዋች አለ ቢባል እሱ እንዲህ አይነት ተጫዋቾች አሉ። ሁሌ የምትተማመንባቸውና አጫዋታቸው ራሱ ለተጋጣሚ በጣም ከባድ ይሆን ልትከላከላቸው የሚከብዱ ማለት አይነት ተጫዋቾች አሉ። ታክቲካል ተጫዋቾች ጨዋታ ማንበብ የሚችሉ ቀዳዳ ማየት የሚችሉ በመስመሮች መካከል ክፍት የሆኑ ኪሶችን እያዩ እዛ እየቆሙ ከሌሎች ከተጋጣሚ ተጫዋቾች መካከል ማለት ነው በመቆም አሳቻ ቦታ ላይ እየቆሙ ወይ ከኋላቸው ባለው ወይ ከፊታቸው ባለው ማርክ ማይደረግ የነሱ ኳስ ሊጨናገፍ ኢንተርሴፕት ሊደረግ ወይም ደግሞ ራሳቸው ማርክ ሊደረጉ የሚያስቸግሩ አይነት ተጫዋቾች እንደዚህ አይነት ተጫዋች ነው ኬቨን ደ ብሩይን። ዛሬ የሱን ጉዳይ ነው እንግዲህ በዝርዝር የምናየው። ችሎታውንም እናያለን፣ ስብዕናውንም እናያለን፣ አስተዳደጉንም እናያለን። ለማንቸስተር ሲቲ የሚሰጠውንም ታክቲካዊ አገልግሎትና ታክቲካዊ ፕሮፋይሉንም አብረን እንመረምራለን ማለት ነው። በጣም ሰፊ ጉዳይ ነው። ምንጮቻችን እንግዲህ ከአስተያየቱ ውጪ ምንጮቻችን የተለያዩ ናቸው። የተለያዩ ምንጮች ናቸው። ከዚህም የተሰበሰቡ ስለሆነ አንድ ምንጭ አይደለም ይሄ መረጃዎቹን የተመለከቱ። ስለዚህ ፕሌየርስ ትሪቢዩን በሚለው ተጫዋቾች ማስታወሻቸውን የግል ማስታወሻቸውን በሚጽፉበት ገጽ ላይ የጻፈውን አንድ ነገር እናንሳ። ሁሉን ነገር በፊት ለፊት አፍረጥርጬ መናገር የምወድ ግልጽ ሰው ነኝ ይላል ኬቨን ደ ብሩይን። ሁሉ ነገር ፊት ለፊት የሚናገር እንደመጣለት የሚያወራ አንስቶ ለጥፍ ነው የሚያደርግብሃል። በልጅነቱ ደግሞ በባህሪው ብዙም የማይወደድ ግትር ስብዕና ያለው ተጫዋች ይሉታል። እሱ ግን ወደ ማንቸስተር ሲቲ ሲመጣ እንደዚህ አይነት በጋዜጦች መጥፎ ስም የተሰጠውን ተጫዋች በሲቲ ውስጥ ስለሚያገኝ ከዛ ተጫዋች ጋር እንዴት አድርጌ እኖር ይሆን እያለ እያሰበ እንደመጣ በዚህ ማስታወሻው ላይ ጽፏል። ቀጥታ ላቅርበው። ሁሉን ነገር በፊት ለፊት አፍረጥርጬ መናገር የምወድ ግልጽ ሰው ነኝ። ስለዚህ አንዲት ሚስጥር እነግራችኋለሁ። ወደ ማንቸስተር ሲቲ ከመምጣቴ በፊት ይህ ራሂም ስተርሊንግ የተባለ ልጅ ከርሱ ጋር እንዴት መኖር እንዳለብኝ ጨንቆኝ ነበር። በርግጥ አግኝቼው አላውቅም። ነገር ግን ከእንግሊዝ ፕሬስ ካነበብኩት ከሰማሁት በጣም አስቸጋሪ ሰው መሆን አለበት ብዬ አሰብኩ ነው ያልኩት። መጥፎ ሰው ነው አላልኩም። መጥፎ ሰው ነው የሚል ግምትም አልነበረኝም። ግን ታብሎይዶቹ እብሪተኛ መሆኑን ሁሉ ጊዜ ይናገራሉ። እናም እኔም ነው ብያመንኩ። ራሂምና እኔ ወደ ማንቸስተር ሲቲ የመጣ ነው በተመሳሳይ ሰዓት ሲሆን ጋዜጦቹ ስለ ሁለታችንም አሉታዊ ነገሮችን ይጽፉ ነበር። እኔን the Chelsea reject ይሉኛል። ቼልሲ የጣለው ያልፈለገው ተጫዋች ማለት ነው። ራሂምን ደግሞ ለገንዘብ ሲል ሊቨርፑልን የለቀቀው እያሉ ይጠሩታል። ሁለታችንም ለያዥ ለገናዥ የማንመች አስቸጋሪዎች አድርገው ይስሉናል። ስለራስህ እንዲህ ተጽፎ ስታነብ እኔ እንደዚህ አይነት ሰው አይደለሁም በፍጹም ይህ እኔን አይገልጽም ትላለህ። ነገር ግን ስለሌላው ተጽፎ ስታነብ ነው ብለህ ታምናለህ። ምንም ማድረግ አይቻልም። ከዚያ ማንቸስተር ሲቲ ደረስኩና
ከራሂም ጋር ተገናኘን። ከልምምድ በኋላ ትንሽ አወጋን። ከዚያ እንዴ ይሄ ልጅ ቀዝቃዛ ሰው ነው፣ ያ ሁሉ ወሬ ታዲያ ከየት መጥቶ ነው እንደዚህ የሚያወሩበት ብዬ አሰብኩ። እውነቱን ለመናገር በሜዳ ውስጥም ሆነ ውጪ ብዙ ጓደኞች የሉኝም፣ ግን ከራሂም ስተርሊንግ ጋር ተቀራረብን። ልጆቻችንን በተመሳሳይ ሰዓት ተወለዱልን። እኩዮች እንደመሆናቸው ልጆቻችን ዘወትር አብረው ይጫወታሉ። ራሂምን በደንብ አወቅኩት። ብልህና ንጹህ ሰው ሆኖ አገኘሁት። ታብሎይዶቹ ከሚያወሩት ፍጹም የተለየ መሆኑንም ተረዳሁ። ራሂም በእግር ኳስ ካገኘኋቸው ምርጥ እጅግ በጣም ጨዋ ሰዎች አንዱ መሆኑን እውነት ነው ይላል። ማስታወሻው ብዙ ነው። በዚህ በአንደኛ መደብ አገላለጽ ማለት ነው እኔ እያለ በጣም ብዙ ነው የጻፈው። ግን ለዛሬ የሚሆነውን ብቻ ነው እዚህ ያመጣሁት፣ ምክንያቱም ሌሎች ሰፊ ጉዳዮች ስላሉ ያንን ታሪክ ላነብ አይደለም የመጣሁት። እንግዲህ ኬቪን ዴ ብራይነ ወደ ማንቸስተር ሲቲ ሲመጣ ከመጣም በኋላ ከመምጣቱ በፊትም በቼልሲ ገና ሲተዋወቅ በእንግሊዝ ታብሎይዶች ስለ ግል ባህሪውና ስለ አስተዳደጉ ብዙ ተብሎ ነበር። እነዛ ጋዜጦች ይህን ቤልጂየማዊ ጥሩ ባህሪ የሌለው አድርገው ይገልጹት ነበር። እሱም ራሱ እንደገለጸው በስተርሊንግ ላይም ብዙ ተብሏል አይደል? ሁለቱ ግን ሲገናኙ ምናልባት ፋየር ዊዝ ፋየር እሳት ከእሳት ጋር ተገናኝቶ ተስማምቶ ይሆን አላውቅም፣ ግን እሱ እንደዚህ ብሎ ነው የገለጸው። በጣም ንጹህ ሰው፣ አዋቂ፣ ብልህ ሆኖ አገኘው ይላል። አሁን ጓደኛሞች ናቸው። ስተርሊንግም ግን ዴ ብራይንን የጠበቀው እንደዛው። ስለ ዴ ብራይን ሲባል የነበረው ነገር ይሄ ስለነበረ ማለት ነው። ከሰማነው ካነበብነው የተለየ ነገር ነው ያገኘነው ይባባላሉ። እኔም እኮ አንተ እኮ ብሪተኛ ትመስለኛለህ፣ አንተም ብሪተኛ ትመስል ይባባላሉ። እንግዲህ ከልጅነቱ ጀምሮ ይሄ ያለ ምክንያት የተወራ አይደለም። ምናልባት ተጋኖ ይሆን አላውቅም። እነርሱ እንግዲህ ምስክር ሆነው እዚህ ጋር ቀርበዋልና ስለ ስተርሊንግ የተነገረው ተጋኗል፣ ልክ አይደለም እያለ ነው ዴ ብሩይነ። ስለ ዴ ብሩይነ የተነገረው ልክ አይደለም ይላል ስተርሊንግ። ግን ያለ ምክንያት ደግሞ እሳት በሌለበት ጭስ አይወጣም ማለት፣ ጭስ ባለበት ሁሉ እሳት አለ። ነገሩ ምን መሰለህ? ከጅምሩ ይህ ተጫዋች በቤልጂየም ሲያድግ እንደ ሌሎች ልጆች በፕሌይስቴሽን አላደገም። ፕሌይስቴሽን እየተጫወተ አላደገም። አንዳንድ ያጣቸው ነገሮች አሉ፣ ምንም እንኳን በከፋ ድህነት ያደገ ባይሆንም ማለት ነው። እና የልጅነት ህይወቱንም ካየኸው ከአንዳንድ ሰዎች ጋር የአለመስማማት ባህሪ ነበረው። ጌንት የተባለ ክለብ ውስጥ እያለ በስፔን የሆነውን አንድ የቀድሞ የቡድኑ እሱ ይጫወትበት የነበረው ወጣት ቡድን አሰልጣኝ እንዲገልጾት ነበር። የጎሉን ብረት አንቆ አንድ ቀን ይዞ አለቃለን አለ። ዴ ብሩይነ ታዳጊ እያለ ወደ ስፔን ሄድን፣ ለልምምድ ነው ሄድነው። ሄድንና ሜዳ ላይ የወዳደቁ ዕቃዎቻችንን የመሰብሰብ የሱ ስራ ነበር። ሜዳውን አላጸዳምና ተቆጡት። የማይቆጡት ልጅ ምንድነው የማይመቱት የማይገርፉት ልጅ ሲቆጡት ያለቅሳል ይባላል አይደል? ሲቆጡት ጊዜ ለምን ትቆጣኛላችሁ ብሎ አኮረፈ። ከዛ ከሜዳ አልወጣም ማለት ናውጣ አልወጣም ሄዶ የግቡን ብረት አንደኛውን አቅፎ ይዞ ማን ያላቅ ለሶስት ተጎትቶ እንኳን አለቃ። እንደዚህ አይነት ግትር ልጅ ነበር፣ አኩራፊ። ለሶስት ቢጎተት ፍንክች የለም አለቃል። ከዛ በኋላ ሁሉንም አስገባውና አለ እኔ ለብቻዬ ከሱ ጋር ቁጭ ብዬ አወራውታል ብረቱን እንዳቀፈበት አግባብቼ ከዛ በኋላ ለሊቱን እዚያው ሊያደሩ የወሰነ ስለመሰለኝ አግባባሁት አለ። ከረጅም ድርድር በኋላ ከብረቱ ጋር ተላቆ ሊሄድ ተስማማ። እጅ ለእጅ ተያይዘን ወደ ሆቴላችን አመራን። ግትርነቱ እሱ እንደገለጸው አሰልጣኙ እንደ በቅሎ ነው ይላል። ግን ደግሞ ያ ግትርነት አሁን ለደረሰበት የተጫዋችነት ደረጃው ትልቅ አስተዋጽኦ አበርክቶለታል ይላል። ምንም አይጨነቅም፣ የመሰለውን ነው የሚያደርገው።
ጨዋታዎች በሚኖሩበት ጊዜ ጨዋታዎች በሚቀርቡበት ጊዜ ግድ የሌለው ተጫዋች ነው። ያሰልጣኙም ምክር ይሰማል። ለስራው በጣም ታታሪ ነው። ሙያውን ያከብራል። በተሰጥኦ ይተማመናል። ከዛ ውጪ ጭንቀት የሚባል ነገር አያውቅም። በነገራችን ላይ ውድ አድማጮች እነዚህ ትልልቅ ክለቦች ከጨዋታ በፊት አንዳንድ ጊዜ የተጫዋቾቹን የጭንቀት ደረጃ የውጥረት ደረጃ ለማወቅ ምራቃቸው እየተወሰደ ምርመራ ይደረግበታልና ከምራቁ ምርመራ ሰውየው ያለበትን የጭንቀት ደረጃ ማወቅ ይቻላል። አላውቅም ሳይንሱን እኔ ባለሙያ አይደለሁም፣ ግን የተለመደ ስለሆነ ነው ይሄንን ማለት። ለምሳሌ በ2012 ኬራን ዳየር ለQPR በሚጫወትበት ጊዜ ከሰዓታት በፊት ከጨዋታ በፊት ጥቂት ሰዓታት በፊት በሚደረግ የምራቅ ምርመራ በጭንቀት መወጠሩን ስለተረዱ አሰልጣኞች ተጠባባቂ እንዳደረጉት አንድ ጊዜ ሲገልጽ ሰምቻለሁ። አንድ ቃለ ምልልስ ምክንያቱም በዚህ ጭንቀት ውስጥ ሜዳ ላይ ቢገባ ምንም ፍሬ የለውም፣ ጥሩ አይደለም፣ ውጤታማ አይሆንም በሚል ማለት ነው። እና ከጨዋታ በፊት በሚደረጉ የምራቅ ምርመራዎች ምንም ጭንቀት እንደሌለበት የሚረጋገጥ ተጫዋች አለ ከተባለ ኬቪን ደ ብሩይነ ይላል። ምንም አይነት ጭንቀት አያውቅም፣ ውጥረት የሚባል ነገር አያውቅም። ሁሉ ጊዜ ኔጌቲቭ ነው ውጤቱ የሱ ምርመራ። ግን ባይጨነቅም ውስጣዊ ቁጣ ግን ያለበት ተጫዋች ከሱ ጋር ቅርብ የሆኑ ወገኖች እንደዚህ ነው እና አንድ ቀን በሜዳ ላይ ወይም ከሜዳ ውጪ ያ ቁጣ ሊወጣ ይችላል። በሚወጣበት ጊዜ ታዲያ ይሄ ልጅ ባህሪው ጥሩ አይደለም ያስብላል። በአብዛኛው ራሂም ስተርሊንግም እንዳለው ደ ብሩይነን ሲያገኘው የተረዳሁት ነገር ዝምተኝነቱ ነው። እንደው እኔ ጭምት እኮ ነህ በጣም ለምንድን ነው እንደዚህ የሚያወሩብህ? እኔ ሳገኘ አይናፋርና ጭምት ሆነ አግኝቻለሁ ብሎታል እሱ። እና ያ የውስጥ ቁጣ ግን አለ። አንዳንዴ ያላችሁ ግምትል ግልፍተኝነት አለችበት። ያ ካልሆነ በስተቀር አሁንም ከሁሉም ጋር የሚጣላ አይነት ባህሪ ያለው አይደለም። አሁን ደግሞ አድጓል፣ ትልቅ ፕሮፌሽናል እና ሙያው የሚጠይቀውን ነገር ሁሉ በደንብ ያውቃል። ሜዳ ላይ መጫወት ብቻ አይደለም። ይሄ በመልበሻ ቤት ውስጥ ያለው ማህበረሰባዊ መስተጋብር በራሱ ከጓደኞች ጋር ያለህ ግንኙነት፣ ከቡድኑ አባላት ጋር ያለህ ሌሎች መተሳሰቦች ጠቃሚ እንደሆኑ ያውቃል። እና እንደዚህ አይነት እንደሚባለው ረባሽና አኩራፊ ወይም የሚጣላ አይነት ተጫዋች አይደለም። ከመጣበት ከልጅነቱ ጀምሮ ይሄ አሰልጣኝ እንዳለው ብረት እንኳን ካነቀ ምንም አያላቀቀው። እና አንድ የቅርብ ጓደኛው ግን ያወጣለት ቅጽል ስም የልብስ ማድረቂያው ይለዋል። እንግዲህ በእነሱ አንድ ቃል ነው። ልብስ ታጥብና ማሽን አለ አይደል? ማጠቢያ ደግሞ የሚያደርቅ ማሽን አለ አይደል? ያ የማድረቂያው ስም ነው ለሱ ቅጽል ስም። ደረቅ ስለሆነ ድርቅና ይወዳል። ድርቅናው ደግሞ በሙግት ላይ ብቻ ሳይሆን የመሰለውን ከያዘ በቃ እንደ ብረቱ ነው፣ አይለቅም። እሱ ብቻ ሳይሆን ግን በዋትስአፕ እንኳን በጓደኞች ግሩፕ ውስጥ እንኳን ቀልድ ስንለዋወጥ እሱ ደረቅ መልስ ነው የሚመልሰው፣ ቀልድ አያውቅም። ብዙውን ጊዜ ግን ከሜዳ ውጪ እርጋታ ያለው በሁሉ ነገር ከጓደኞቹ ጋር ይስማማል ማለት ባይሆንም ማለት ነው። ግልጽና ቀጥተኛ ባህሪ ስላለው ነው ቅድም ሚስጥር ልንገራችሁ እያለ በግልጽ የተናገረው። በፊት ለፊቱ የሚነገረውን ነገር ሁሉ አያልፍም። የመሰለውን ነገር ለነገ ሳይል ነው የሚናገረው። በዚህ የሚቀየሙት ሰዎች አሉ። በጌንክ ክለብ ውስጥ በነበረበት ጊዜ ኤሊያቪን ባርዳ የተባለ አንድ ተጫዋች በቂ ስራ አይሰራም በሚል ወቅሶት ነበር። ጨዋታው እንደተጠናቀቀ በቴሌቪዥን ቃለ ምልልስ ላይ ነው ያኔ 19 ዓመት ወጣት የነበረው ደ ብሩይነ ይህንን ተጫዋች በይፋ ስለ ስንፍናው የተናገረበት፣ ያውም በእረፍት ቃለ ምልልስ ላይ ማለት ነው። በዚህ ቅርብ እኮ ነው ፌብሩዋሪ 2012 ላይ አፈርኩባቸው፣ ለመጫወት ፍላጎት ከሌላቸው ለምን አይለቁም? እንዲለቁ መክራቸዋለሁ ብሎ ለሌሎቹ ተጫዋቾችም ሳይቀር ይህንን መልእክት አስተላልፎ ነበር። በወልፍስበርግ ውስጥ በነበረበት ጊዜም አንድ የኳስ አቀባይን እናቱን በብልግና በጣም ጸያፍ ስድብ በመስደቡ ብዙ አዋራት አንድ የኳስ አቀባይን እናቱን
በብልግና በጣም ጸያፍ ስድብ በመስደቡ ብዙ አዋራ ተነስቶ ነበር። በኋላ ግን ኳስ አቀባዩ ኳስ ካልሰጠህም ብሎ ሲሰደበ ሲያዘገይበት ኳስ ነው። በኋላ ግን ለልጁ የተፈረመበት ማሊያ አበርክቶለት ይቅርታ ጠይቆታል። ከሱ ጋር ቅርብ የሆኑ ወገኖች ይሄ ሁሉ የማሸነፍ ፍላጎቱ ያመጣበት ተቆጪነት እንጂ ክፉ ባህሪ አይደለም ይሉታል። ሁሉ ነገር ቶሎ መሆን አለበት። ለማሸነፍ ከፈለገ ኳሱንም ቶሎ መቀበል አለበት። ኳሱን ያዘገየበትን ተጫዋች እስከ መስደብ ያደረሰውም ለዚህ ነው። አንዳንድ ጊዜ ከዳኛ ጋር የሚጨቃጨቅበት ጊዜም አለ እና እንዲህ አይነቱ ነገር እሱ ለማሸነፍ ለቡድኑ መልካም ውጤት ከማሰብ የተነሳ የሚያደርገው ነው እንጂ ነገረኝነት አይደለም ይላሉ። ገና የ11 ዓመት ልጅ ሳለ ለእናቱ የነገራትን ቃሉን ግን አክብሯል። ምን አለ? ለ2 ዓመታት የላቲን ቋንቋ አጠናና ከዚያም ወደ አንድ ትልቅ የስፖርት ትምህርት ቤት እገባለሁ። እዚያም እስከ 18 ዓመቴ ድረስ ቆይና 18 ዓመት ከሞላኝ በኋላ በእግር ኳስ ላይ ሙሉ ለሙሉ ትኩረቴን በማድረግ መጫወትን እፈልጋለሁ ብሏት ነበር ለእናትየው። ያንን ለእናትየው የነገራትን ቃል ቢያንስ የላቲን ቋንቋን ባያጠና እንኳን በእግር ኳሱ ላይ ትኩረት አድርጎ ትልቅ ፕሮፌሽናል መሆኑን አሳክቷል። ይሄንን ያለው እንግዲህ ገና የ11 ዓመት ልጅ ሳለ። አውሮፓዊቷ ቤልጅየም ጌንት የተባለ አንድ ከተማ አላት። በዚህ ከተማ አቅራቢያ ደግሞ ድሮንገን የሚባል አነስተኛ ከተማ መንደር አለ። ይህች መንደር የምትታወቀው በ7ኛው ክፍለ ዘመን በነበሯት ገዳማት ብዙ ገዳማት አሉ፣ የካቶሊክ ገዳማት። በዛ ነው የምትታወቀው። የኬቪን ዴብሮይነ የትውልድ ቦታም ተብላም ትታወሳለች። አሁን ዊኪፔዲያ ላይ የዚችን ከተማ ስም ብታይ መጨረሻ ላይ ምን ይላል? ስለ ገዳማቱ ስለ የሚጎበኙት አካባቢዎች ያወራና ይህች ከተማ የእግር ኳስ ተጫዋቹ ኬቪን ዴብሮይነ የትውልድ ከተማ ናት ይላል። ከተማዋን አስጠርቷል። መንደር ይሄ ትልቅ ከተማ አይደለም፣ ታውን የምትለው አይነት። እዚያ ታዲያ በመኝታ ቤቱ ግድግዳ ላይ የሊቨርፑል ቁሳቁስ ተለጥፎበት ነው ያደገው። ሲለጥፍ ነው የኖረው። የሊቨርፑል ደጋፊ ሆኖ ነው። አይገርምም? ለሊቨርፑል አልተጫወተም። ብዙ ጊዜ ተጫዋቾች ወደ አንድ ክለብ ሲገቡ ትላንትና የክሪስቲያኖ ሮናልዶን ታሪክ 5ኛውን ክፍል የመጀመሪያውን ለስፖርቲንግ ሊዝበን ያደረጋቸውን ጨዋታዎች የተመለከተውን 5ኛውን ክፍል አቅርበን በቴሌግራም ቻናላችን ላይ ታሪኩ ተፈጽሟል። ከዛ በኋላ ያለውን ሌሎች ታሪኮችን ሳነብ መጽሐፉ ላይ ክሪስቲያኖ ከስፖርቲንግ ሊዝበን ገና የመጀመሪያው ዓመት ላይ ዛው ቻናሉ ላይ እንደተገለጸው ብዙ ፈላጊ ወደ እርሱ ሲመጣ አንድ ሊቨርፑል መሰለኝ አንዱ ፈላጊ ሆኖ ከመጡት መካከል እኔ ከልጅነቴ ጀምሮ ለሊቨርፑል ለመጫወት ፍላጎት አለኝ። ሊቨርፑል ልክ ነው፣ ሊቨርፑል ነው። ከሊቨርፑል ታሪክ ጋር ታሪኬን ለማስተሳሰር ሁሌም እመኛለሁ፣ ምኞቴ ነው ብሎ መናገሩ እዛ ላይ ተጽፏል። ለሊቨርፑል አልተጫወተም። በኋላ ወደ ማንቸስተር ዩናይትድ ነው የተዘዋወረው። ልብ በል። በኋላ ማንቸስተር ደግሞ ሲገባም የተናገረው ነገር አለ። ያው ሪያል ማድሪድም ደግሞ እንዳለ እናውቃለንና እግር ኳስ ተጫዋቾች ባህሪያቸው ነው። አሌክስ ሳንቼዝ እንደዛ ፈናለም ማንቸስተር ሲገባ ነገር ግን ኬቪን ዴብሮይነ ለሊቨርፑል ተጫውቶ ያውቃል። በልጅነቱ ግን የሊቨርፑል ደጋፊ ነበር። ምክንያቶች ግን አሉት። እናቱ በቡሩንዲ አፍሪካዊቷ ምስራቅ አፍሪካ ውስጥ የምትገኘው ሀገር ማለት ነው የተወለደች ቤልጂየማዊት ናት። ነገር ግን የኖረችው በእንግሊዝ ለንደን። በልጅነቱ ኖሯል ለንደን። ከእንግሊዝ ጋር በዚህ በኩል ተሳስሯል። አያቱ የሊቨርፑል ያበደ ደጋፊ ነበር። ታዳጊው ኬቪን ዴብሮይነ ታዲያ በዚህ ቤተሰብ ውስጥ ሆኖ የሊቨርፑልን ብርድ ልብስ ለብሶ ነው ያደገው። የሊቨርፑል አርማ ያረፈበትን ብርድ ልብስ ማለት ነው። የሊቨርፑል ቱታን ይለብስ ነበር። ከሰበሰባቸው የሊቨርፑል ቁሳቁስ መካከል የማይክል ኦዌን ማሊያ ሁሉ አለ። አየሁ። ይሄ ልጅ ታዲያ አንድ ቀን ወደ ሊቨርፑል ቢዘዋወር አንድ ቀን እጣ ፈንታ ሆኖ
ለሊቨርፑል የመጫወት የልጅነት ህልም ነበረኝ ቢል ለሌሎቹ ተጫዋቾች እንደምንለው ማለት የለብንም መውቀስ የለብንም አሁን በማንቸስተር ሲቲ እየተጫወተ ከዚህ በፊት ለቼልሲ ለወልፍስበርግ ለቬርደር ብሬመን ለጌንክ ተጫውቶ ግን ደግሞ የሊቨርፑል ደጋፊነቱን እስካሁን አይክድም የአንፊልዱ ክለብ እየደገፈን ያደገው ቤተሰባዊ ምክንያት ስላለ እና ታዲያ በዛች በድሮንገን ከተማ ቅድም አንድ አድማጫችን እንዳለው በጓደኛው ጓሮ ነው እየተጫወተ ብቃቱን ያሳደገው